ብዙ የስቅለት የኢየሱስ ክርስቶስ ስቅለት የሚባለውን ፊልም በጣም እያለቀሰ ነው የሚያየው በልጅ አይምሮ የተዘራበት እሱ ስለሆነ እና ያንን ፊልም እያየን ማለኛ አንድ ቀን በጣም እያለቀሰ ልክ እንደሰለምኩ አካባቢ ነው ነፍስ እያወቀ ሲሄድማ አምላክ ከሆነ አለኝ ወላሂ ሀቅ ነው የምናገር አምላክ ከሆነ እሱ የሚናገር ይችላል አይ አምላክ ከሆነ እንዴ በሰው እጅ ይያዛል አለኝ ይሄ ሰማይና ምድር የፈጠረ ከሆነ ሰው ይዞት እንዴት ይቀብረዋል ይሄ ሊሆን አይችልም ስለዚህ ይሄ አምላክ አይደለም የውሸት ኢየሱስ ነው ልብስ አልብሰውት ነው እንዴት ደሞ አለ እንደኛ አይነት ልብስ ጨርቅ ይለብሳል እሱ እኮ ብርሃን ነው አይታይም አለኝ ደነገጥኩኝ እኔም ይሄን ነገር አላስተነተንኩም ነበር እስካሁን ከዛ ደግሞ አንድ ጊዜ እንዲህ አለኝ ኢየሱስ 3 ቀን ሞቶ በመቃብር ውስጥ ከገባ አለ አምላክ ሆነ 3 ቀን ማን ጠበቀን አለኝ እሱ መቃብር ውስጥ ባለ ጊዜ ምድር ባዶ ነበረች ማለት ነው 3 ቀን ማን ጠበቀን አምላካችን የለም ነበር ሲለኝ በጣም ደንግጬ ወላሂ እንዴ እኔ ያህል በቃ አይምሮዬ ዜሮ ነው እንዴ ማስተንተን አልችልም ልጄ ትናንትና የተወለደ ልጄ ሲያነቃኝ ብዬ ይሄን ጥያቄ ይዣለሁ መጡ ፓስተሮች ደወሉልኝ ለመጨረሻ ጊዜ ሲመጡ ነገርኳችሁ ግን አንድ ጥያቄ ልጠይቃችሁ እናንተ ይሄን ጥያቄ ከመለሳችሁልኝ እኔ ከፍራለሁ ቸርች ይዛችሁኝ ትሄዳላችሁ ይሄን ጥያቄ ካልመለሳችሁልኝ ሰልማላችሁ አልኳቸው ጠየቅኳቸው ሲጠይቀኝ ጥያቄ አምላክ ከሆነ በሰው እጅ እንዴት ተገደለ ብሎ ልጄ ጠየቀኝ ሰው በፈጠረው ፍጡር እንዴት ሞተ ብሎ ጠየቀኝ ባካችሁ መልሱልኝ ለልጄ እኔ ለልጄ መልስ አጣው አልኳቸው እሱ እኮ አሁን አይገባውም ይሄ የመለኮት ሚስጥር ነው ሲሉኝ አሁን ግን የሚገባውን ነገር አግኝቷል እሱ ላኢላሀ ኢለላህ መሐመድ ረሱልላህ ብሎ አንድ ቀጥ ያለውን ሰማይና ምድርን ይዘጋው ጌታ ሞተ ተነሳ ተቀበረ ልብስ ለበሰ ውሃ ጠጣ በላ ታሰረ ተፈታ የሚባል አምላክ የለም የኛ አምላክ ህያው ነው ዘላለም የሚኖር ማንም የማይነቀንቀው ማንም የማይነቅ ይሄንን አሁን ልጄን ለማስረዳት እንኳን ሲምፕሊ እስልምና ቀላል ነው እናንተ ግን አወሳስባችሁ እኔም ግራ አስጋብታችሁ ልጄ ግራ ገባው እና ልጄ ግራ ተጋባ በጣም ግራ ብርሃን ነው አምላካችን ብርሃን ነው ለማንም አያየው መላእክቶች እንኳን አያውቁትም አለኝ እንኳን እኛ ማን አይቶት ነው ማገን ይሄንን የሳለው ይለኛል አሁን ዘመዶቻቸው ቤት ያባቱ ሰቦች ጋር ስንሄድ ያው ይሰቃቀላሉ ይጣውቱና ያይና ማን ያያቸው እቺ ማርያም ናት ማርያም ደግሞ ማናት ይለኛል ከዛ ደግሞ ይሄ ኢየሱስ ነው እንዴት አምላክ እንዴት ፎቶ ይኖረዋል ማን አነሳው ብሎ ጠይቆኝ ያነቃይ ልጄ ነው ከዛ አልহামዱሊላህ ረቢል ዓለሚን አሁን ከዛ ይሄ ያሰለመኝ ልጅ ወደ አሳቡ ለሚን የሚል ማህበር አለ ቴሌግራም ላይ ብሎ እዛ ማህበር ውስጥ እንድገባ አደረገኝ ቴሌግራም ላይ ከነሱ ጋር ተቀላቀልኩ ከዛ ከነሱ ጋር መሰባሰብ ጀመርኩኝ ሁሉም በቃ በየጊዜው ስንገናኝ ታሪካችንን ያወራን በጣም ብርቱ ሙስሊም ነው ያለው እኛ ጋር በተለይ ሰለምቴዎች ወደ እስልምና የገባን ሰዎች በጣም ጠንካሮች ነን እኔ አንዳንድ ጊዜ አሁን እኔ የገባኝ እውነት ስለ እስልምና ስተገብረው ኖርማሊ ሌሎች ሙስሊሞች ሲምፕሊ የሚያዩትን ሳይ እናንተ እኮ ቀሎባችሁ ነው እስልምና ምክንያቱም ከአባት ከእናት ያገኘው ውርስ ነው እኛ ግን ዋጋ ከፍለንበታል እኛ ከቤት ተባረንበታል ተደብድበንበታል ተሰድበንበታል ጥቅም ቀርቶብናል ዋጋ ስለከፈልንበት ፈልገነው ስለመጣን አጥብቀን ነው የምንይዘው እናንተ አይቅለልባችሁ እስልምናኛ ፈልገነው እኮ ነው ብዙዎች አሁን ፓስተሮች ብትል በጣም ብዙዎች አሁን ወደ እስልምና እየመጡ ነው አልহামዱሊላህ ሜምበር ቲቪ ላይ ሳይ ይገርመኛል ወንጌላውያኖች እንደ እብድ ሲጮሁ የነበሩ ኢየሱስ ጌታ ነው ያሉ ሲሉ የነበሩ ሰዎች ዛሬ አላህ ረድቷቸው እኔ አንድ ነገር ግን የማምነው ማሰምርበት ጉዳይ አላህ ካላገረው ሰው እስልምናን አያገኝም በቃ አያገኝም እስልምና የገባይ ነገር ማንም ዘሎ የሚገባበት እምነት አይደለም ማንም ሰው አይወፈቅም ዝም ብሎ አላህ ይሄ ሰው የጀነት ነው ብሎ ካልመረጠው በስተቀር ከናቱ ሆድ ውስጥ ብሎ ነገር የለም እኔ ይገባኝ ምክንያቱም ለባለቤቴ ብዙ ሙስሊም ጓደኞች አሉት እኔም ዳዋ አረግለታለሁ እስልምና ትክክለኛ ሃይማኖት መሆኑን ያውቃል ያምናል ነገር ግን እጁን መስጠት አልፈለገም ለእስልምና ምክንያቱም ሰዎችን ፈራ ሁኔታን ፈራ ቀብር እድር ሶሻል ላይፍ ምናምን እኔ ሚቀብረኝ አወሊያ አልহামዱሊላህ ረቢል ዓለሚን ወጥ ሰርታችሁ ብትፈልጉ ብሉ ብትፈልጉ ተውት አያገባኝም እኔ አላይማ ነፍሴና ስራዬን ይዤ ወደ አላህ ሄዳለሁ አወሊያ ደግሞ ይቀብረኛል በክብር አልহামዱሊላህ ጀማ ሙስሊም ይቀብረኛል ብዬ በሙስሊም ላይ አምኜ ተደግፌ ከዛስ ደግሞ ስኖር የሚያኗኑረኝ ደግሞ አላህ ወኪል ያወጣልኛል በቃ በዚህ ተማመናለሁ
በተረፈ ይሄ ቀረብኝ ይሄ ሆነብኝ ብዬ ምንም ወደ ኋላ ምክንያቱም አልহামዱሊላህ አላህ ከልጅነቴ እስልምና እንደወድ ከድሬዳዋ እስከ አዲስ አበባ ባለው ታሪክ እንደተናገርኩ ሙስሊሞችን እንድወድ ለነሱ እንድራራ ያደረገኝ አላህ ይችን ቀን ስለሚያውቅ ነው። በተረፈ ደግሞ ምንድነው በዛ ሁሉ መካከል በጴንጤነት ውስጥም ገብቼ በሌላም ብዙ አይነት ላይፍ ስትሪ ውስጥ ገብቼ ያለፍኩት ተምሬበት እንደወጣ አላህ ስለፈለገ ነው። ዛሬ ማንንም ወስዶ ቸርች አይወስደኝም። ምክንያቱም እኔ ገብቶኝ ነው የመጣሁት ወደ እስልምና ፈልጌ ለምኜ አስልሙኝ ብዬ ፍልውሃ መስጂድ ሄጄ እኮ አንድ ጓደኛ ያለች ዙልፋ ፍልውሃ መስጂድ ዲዛይን ስትሄድ ፕሪንትን አረጉ ለሚቀጥለው ምናምን ሲሉ እንዴ እቺ ልጅ እስከሚቀጥለው ጁማ ብትሞትስ አለቻቸው። ወላሂ ስትላቸው ነው ሻሃዳ ያስያዙኝ። በቃ ለመጀመሪያ ጊዜ ፍልውሃ መስጂድ ነው እሷ ለምን አባቷ እዛ ፍልውሃ ሐኪም ቤት ያለው ምንድነው ፊት ለፊት ያለው ሐኪም ቤት ታሞ ተኝቶ በነበሩ ሻሃዳ ሲዛቸው ስላረፉ ባለውለታዬ ነው ይሄ መስጂድ። ከዚህ ሄደው ኡስታዞች አባቷን አስልማለች። ያው ወደ አኬራ ሊሄዱ ሲሉም ቢሆን እስልምናን አግኝተዋል። እና በጣም የምትወደው ያንን መስጂድ በዛ ምክንያት ስለሆነ ፍልውሃ መስጂድ ይዛኝ ሄደችው። ወደ ልብስ የለኝም ምክንያቱም የነበሩኝ ሱሪዎች ነው። ችግር የለም እኛ ጴንጤ ጋር ሱሪ ይለበሳል። ቀሚስም ምንም የለኝም። ስለዚህ ሱሪ አድርጌ ነው እሷ ጋር ሄድኩት። እሷን ሳገኛት ብላ ነው የጮኸችው። ይዛ ነበር ልብሶች አለበሰችኝ። ምን አለች? በቃ ይዛኝ ገባች። ሻሃዳ ይዤ በቃ የመጀመሪያ ቀን መስጂድ የመጀመሪያው ቦታ ላይ ነው የተቀመጥኩት ከፊት ለፊትና በቃ እንደሆነ ጀነት የገባሁ ነው የተሰማኝ። ማለት በቃ ማልቀስ ውስጤ እንዴት እንደሆነ በጣም እያለቀስኩ የተንሰቀሰቅኩ ነው ማለቅሰው። ቁርአኑን ሲቀሩ በፊት ማለቅስ ነበር እኔ ድሮም ማለቅስ ነበር ምን እንደሚያስለቅሰኝ ባላቀም። ግን አሁን ደግሞ ሙር በቃ አልহামዱሊላህ አላመንኩም። በቃ አላህ እኔ ፈለከኝ። በቃ እኔ አሁን ምጣፋ ሰው ነበርኩ። ያለፍኩበት መንገድ ብዙ ነው እንዳላንዛዛው ብዬ ነው ታሪኬ ብዙ በጣም ብዙ ነገሮች ውስጥ የነበርኩ ልጅ ነኝ እኔ። አረብ ሀገር ሄጃለሁ ብዙ እንደውም አረብ ሀገር ባለው ሰዓት በጣም ብዙ ጊዜ ነብዩን ሰለላሁ ዐለይሂ ወሰለም አያቸው ነበርና ለሴ